ሰዓት ስንት ነው? ሰዓት ስንት ነው? እየረፈደ ነው። እነሆ ጌታ ሊመጣ በደጅ ነው። ቀኒቱንና ሰዓቱን አታውቁምና እንግዲህ ንቁ። ተዘጋጅተሃል? ተዘጋጅተሻል? እነሆ የተወደደው ሰዓት አሁን ነው። እነሆ የመዳን ቀን አሁን ነው። የመዳን እድሉ በእጃችን ነው። የመዳንም እድል አንድ ነው። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል። ብቸኛው የመዳን መንገድ የሆነው ከድንግል ማርያም የተወለደው የእግዚአብሔር ልጅ ኢየሱስ ነው። ፍጠን፣ ብቸኛው ወደሆነ የመዳን በር ወደ ኢየሱስ ተጠጋ፣ መዳን ይሆንልሃል። ስለ ሁላችን ኃጢአት መከራ የተቀበለው የሞተው ሞትን ድል አድርጎ የተነሳው እርሱ ብቻ ነው። ዳግመኛ በሕያዋንና በሙታን ለመፍረድ የሚመጣው እርሱ ብቻ ነው። ሕያዋን ማለት በእርሱ ያመኑትና የዳኑት ናቸው። እነርሱንም በክብር ሊወስድ ይመጣል። ሙታን ማለት በክርስቶስ ኢየሱስ ያላመኑና ያልዳኑ ናቸው። በእነሱ ላይ ደግሞ ሊፈርድ ይመጣል። አታመንታ። ብቸኛው መድኃኒትህ እርሱ ብቻ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለው። የዘላለም ሕይወት እንድናገኝ ከእግዚአብሔርና ከቅዱሳን ጋር ኅብረት እንዲኖረን ያለን ምርጫ አንድ ብቻ ነው፣ በልጁ ማመን። ልጁ ማን ነው? ብቸኛው የእግዚአብሔር ልጅ ኢየሱስ ነው። ልጁ አለህ? ልጁ አለሽ? መዳንም በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ሌላ ድካም አትድከም። የዘላለምን ሕይወት ለማግኘት ከኢየሱስ ሌላ ምንም ምርጫ የለም። አታመንታ። የመዳን ቀን አሁን ነው። አሁን ብቻ ነው። በቆምክበት ለንስሐ ተንበርከክ፣ ሳይመሽ ወደ ኢየሱስ ቅረብ። ስለ ኃጢአትህ የሞተልህን ጌታ በሙሉ ልብህ አምነህ ከተቀበልክ ትድናለህ። ሰዓቱ እየቆጠረ ነው። እየረፈደ ነው። ወስን፣ 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 ወስን።